ትምህርት የለም ለነገሩት ስለምንድን ነው የምታናግሪው? ስለ ያሬድ አንቺ ትሰማት ነው? አዎ አረጆቻኔ ሰዓቱ አልሄድ ነው ያለኝ። የምኑ ሰዓት? ወደ ቤት የምንሄድበት ሰዓት ነው። ለምን? አንቺ ደግሞ ለምን? ገባኝ። ትናንትና ያሬድን ስላስለቀቅሽው ከዛሬ ጀምሮ ነፃነታችሁን አውጃችሁ በአዲስ አበባ ጎዳናዎች ላይ በወግ ልታጨናንቁን ነው እና ያንሰኛል? አረ እኔ እናቴ አያንስብሽም። አይደለም በሸገር ጎዳና ይቅርና ሙሉ ለሙሉ በኢትዮጵያ ብትዝናኑ ፈታ ብትሉ ራሱ አያንስባችሁም። እስቲ ቹቻ ደግሞ አታብዡ በእናትሽ። አረ ቤዚቲ እኔ እኮ አብዝቼው አይደለም። እና ምንድነው? ያው ላንቺ ስለሚገባሽ ነው። እሺ እኔ ቆንጆ ደግሞ በሁሉም ነገር አብሮሽን ስለምትሆኚ በጣም ነው እሺ ማመሰግነው። አረ ወይኔ ቤዚቲ ውስጤን እያጥለወለወኝ ነው። በዛ ላይ ደግሞ እንባ እያለ ኧረ እባክሽ አፈር ይበላ እንባ። ይሄኔ እኮ ለሌላ ነገር ቢሆን ጎርፍ አልገደብም ነበር የሚለው። አሁን ግን ለዚህ ሲሆን ጥርቅም ይቦሽት ስለፈለግሽው ነው። እስቲ በእውነት በደንብ ፈልጊው ይመጣል። ውሸት? እኔ ውሸታም? ወይኔ እጄ አመዳፋሽ ነው አሉት እያረጋሽ። እውነታቸውን እኮ ነው። ወይ ቹቻ ወሬኛ ስለሱ ምንድን ነው የምትለው? ያሬድ እንዳለ አውቃለሁ። ምን? የት ነው ያለው? ግን እሱን ከመናገሬ በፊት ይህንን ነገር እኔ ለእርሶ እንደነገርኩት ለማንም እንደማይናገሩ ቃል እንዲገቡልኝ እፈልጋለሁ። የምትፈሪው ሰው አለ እንዴ? አዎ። ማንን? ሁሉም በያሬድ ዙሪያ ያሉ ልጆች ይሄ ነገር እርሶ ጋር እንዲደርስ ስለማይፈልጉ እኔ እንደነገርኩት ካወቁ ደግሞ ለኔ ችግር አለ። ገባኝ። ለሱ ስጋት አይግባሽ፣ ግን የት እንዳለ ብቻ ነገር ከነሚኪ ጋር ነው የሚኖረው። ሚኪና ቡሻ? አዎ። ጠርጥሬ ነበር። ያኔ እንደዋሹኝ በደንብ ገብቶኝ ነበር። እና አሁን ኑሮን ለማሸነፍ አንድ ላይ በጆ ቦታ ተቀጥሮ መኪና እያጠበ ነው የሚኖረው። ማ ያሬድ? አዎ መምህር፣ ይህንን ስሰማ ነው አላስችል ብሎኝ ለእርሶ ልነግሮት የመጣሁት። ይሄ ልጅ ደግሞ መማር አለበት። ለመማር ደግሞ የተመቻቸ ቦታ ያስፈልጋል። ቆይ የትኛው ላይ ባጆ ነው የምሰራው? ጨርቆስ። የላይ ባጆን አድራሻ በደንብ አውቀዋለሁ። በጣም ጥሩ፣ አብረን እዛ እንሄዳለን። ግን ያሬድ እኔን ማየት የለበት። ለሱ አታስቢ፣ ግድ የለም። ይልቅ የላባጆ ባለቤት ማን ነበር? ባለቤቱን እንኳን አላውቀውም፣ ግን የቅርብ አለቃው ሞላ ፌስታሉ ይባላል። በጣም ጥሩ። ስምሽን ማን ነበር ያልሽው? ጸጋ። አብዛኛውን ተማሪዎች ስለሱ መደበቅ እየፈለጉ አንቺ ግን ሳትደብቂ ነገርሽ። ለምንድን ነው? አይ ያሬድ ጓደኛዬ ነው እና ትምህርቱን መማር አለበት ብዬ ስላሰብኩኝ ነው። በጣም ጥሩ። እንደዚህ አይነት ተማሪ ነው የምንፈልገው። በይ አሁን ትምህርት እንዳያመልጥሽ ሂጂ። ትምህርትሽን ጨርሰሽ ወደ ቤት ስትሄጂ አብረን እንሄዳለን። አቶ ደሳለኝ። መምህር በቃሉ። አቤት አቶ ደሳለኝ። ክላስ አለህ እንዴ? አሁን አስተምር። ይሄው ልክ ውጥት ስል ነው የደወሉት። ውጥት ስል በሩ ጋር ነኝ ገና። በጣም ጥሩ። በአስቸኳይ ሚኪና ቡሽ የሚባሉትን ተማሪዎች ጥራልኝ። እሺ እጠራቸዋለሁ። እሺ አሁንስ ገና ግብት አለኝ እኮ እንዴ! በረበው እሱ በደወለ ቁጥር መጨነቅ እንዴ! መጠበብ እንዴ! እነዚህ ትምህርት ቤት ውስጥ ምንድን ነው መምህር አይደለው እንዴ? ከዚህ በኋላ እንደው ማንንም አልሰማ ማንንም አልፈራ እንዴ! በቃ ከአቶ ደሳለኝ ውጭ ነው ስንታየው። ከአቶ ደሳለኝ ውጭ ሻውን ፍቺ ይፈልጋቸው።
እሺ ምን ልታዝልህ? በጣም ግራ ተጋብተሽ ታውቂያለሽ? በጣም መሆኑን እንጂ ግራ ተጋብቼ አውቃለሁ። ይሄ ኤላ የሚባል ልጅ ምንም እየገባኝ አይደለም። ሁሌ ግራ ነው የሚያጋባው። ማመን አልፈለግሽም እንጂ ገብቶሻል። ምን ነው ማመን ያልፈለኩት? እንደምትወጂው ነው። መሲ ደግሞ ጀመረሽ። ሁሉንም ነገር ከፍቅር ጋር ማያያዝ ትወጃለሽ። እማትወጂው ከሆነ ታዲያ ስለሱ ምን አስጨነቀሽ? መተው ነው። እኔማ እኮ ንቄ ትቼዋለሁ። እሱ ግን አልተውም አለኝ። ስለዚህ አንቺን እንዲርቀሽና እንዲተውሽ ትፈልጊያለሽ? አዎ በጣም ነው የምፈልገው። ታዲያ ቀላል እኮ ነው። ከአለም ጋር አጣብሻቸው። ያው እኮ ነው። እሷ ጋር ሆነ ማለት ዞሮ ዞሮ ከኔ ጋር ሆነ ማለት ነው። ልክ ነሽ። ይኸውልሽ እንደውም ጥሩ ሀሳብ መጣልኝ። ምን? ቦይፍሬንድ ለመያዝ እያሰብኩ ነውና ኤላን ሳይው ደግሞ የሆነ ቆንጅዬ ነገር ነው እውነት። እና እኔ ልጠብሰው አስቤያለሁ። አይሆንም። እንዴ ለምን? ካንቺ እንዲርቅ አይደል እንዴ የምትፈልጊ? ማለትማ አንቺም ጓደኛዬ ነሽ። ዞሮ ዞሮ ያው ነው። አይ እኔ የድሮ ጓደኛሽ ብቻ ነኝ። ቢሆንም አይሆንም እኮ። ለምን? ምክንያቱም አለም ስለምትቀና። ትቅና ታዲያ እኔ ምን አገባኝ እንዴ? ምክንያቱም እኔ ሆን ብዬ ካንቺ ጋር ያጣበስኩት ነው የሚመስላት። ለሱ አታስቢ፣ እኔ ያስረዳታለሁ። እሺ ውይ መሲ ችክ ካልሻት ለቂም አይደል? ደህና ሁኚ። እኔ ኤላ ልጀነጅ ነው። የፈለገ ብትጀነጅኝ ሲጀመር እሱ እሺ አይልሽም። እሱን እናያለን። ቻው የድሮ ጓደኛዬ። እሺ መሲ ችክ ካለቻት ለቂም አይደል? ነገሩ ኤላም እሺ ይላት። ጎሽ ስለካችሁ ነገሮች ወይ መፈለግ ምን ነው ችግር አለ እንዴ? ያው ምንጢፍ ችግር ነው። እንጢፍ ግድንግድ ችግር ወይ አቡሻ ግን ምን ብናደርግ ነው የሚሻለን? በእናትህ እኔ ምን አውቃለሁ። እንዲሁ እግሬ ራሱ አልሄድ እኮ አለ። እግሬ አልሄዳለኝ እግሬ አልሄዳለኝ የመጣው ይምጣ አልሄዳለኝ ሂዶ ወደ ተወሰደኝ አልሄዳለኝ ይፈርሹት ነፍስን አልሄዳለኝ እናንተ ልጆች ያማችኋል እንዴ? አዎ እኔ ያመኝ ብርድ ነው የሚለኝ ያንዘፈዝፈኝ። አንተስ? እኔ ይቆረጣጥመኝ። ኧረ ሚኪ አበቃልን። ቆይ ለምን የሆናችሁትን አትናገሩ? እኛ እኮ ብንነግርሽ በጣም ነው ደስ የሚለን፣ ግን ከየትኛውን ጀምር የሚለው ነገር እኮ ነው የሚያሳስብ። ደስ ካላችሁ ጀምሩ፣ እኔ እሰማችኋለሁ። እሺ አቡሻ ከምንድን ነው የምንጀምርላት? ከኑዛዜ ይሻል። በቃ እንደዛ ከሆነ ጥሩ፣ አንተ ጀምርላት። እሺ እኔ መኪናዬን፣ እኔ ቪላ ቤቴን ሰጥቼ፣ እኔ እንትን ፋብሪካዬን፣ እኔ የነዳጅ ማደያዬን፣ ሙሉ በሙሉ ለማን ይሰጥባካችሁ? የኔን ለፒያሪ ይሰጥል፣ ለኔ ደግሞ ለትርትር የኔ እናት ይሰጥል። በቃ እናንተ ልጆች ይገርማችኋል። አሁን ያላችሁበት ሁኔታ ምንም ጥሩ እንዳልሆነ ገብቶኛል። ግን አሁን ሙቱም ኑሩም መጨረሻ ላይ ያገኛችሁ ነው እናማ የሆናችሁትን ንገሩኛ። ያው ለቤተሰብ መርዶ ለመናገርም እንዲያመቸኝ አይደል? ከዛ አንቺ እኛ መርዶ በመናገር ሰበብ ሄደሽ ንፍሮ ልበይ አጋሰስ። እንግዲህ ምን ይደረጋል? እናንተ ብቻ ሞቱ እንጂ ጥርግ አድርጌ ነው የምበላው። ያው ደግሞ ለሌላው ነገር እንዳታስብ፣ እኔ በየክላሱ እየዞርኩኝ ነው መዋጮ መስበስብ። አያ ሚኪ መኖራችን መሞታችን ማይጠቅምም እያለች እኮ ነው እቺ። ይኸውልሽ ያሱን ትርትር እና የኔን ፒያር ስታገኛቸው ማለት ነው ለመጨረሻ ጊዜ እነዚህን ሁለት ምስኪን ልጆች አገኟቸው። ወደዛ መድፍ ወደ አቶ ደሳለኝ ጋር ሲገቡ ነው ብለሽ በቃ አትቻቻስኪ። እናንተ ብቻ እንደዚህ ሽንት በሽንት የሆናችሁ አቶ ደሳለኝ ቢሮ ለመሄድ እንደ አንቺ አቶ ደሳለኝን አቀለልሻቸው። አቶ ደሳለኝን እንደው አቦ እንደው አፈር ብሉ፣ እንደው አፈር ያብላችሁ። እኔ የሚያሳዝኑኝ እናንተ አይደላችሁ። እናንተን ወንድ ናችሁ ብለው ፍቅረኛ ያደረጓችሁ ሴቶች ነው። ፈሳ ምን ይመስላሉ? አየካ አስደፈርከኝ። እኔ ሚኪነኝ ማስደፈር? አዎ ሽታ በለኝ ዳውተኝ ማንንም Never really asked to be brought into this place. You wanna love me? Well then baby I have a taste. All the highs and the lows, no you'll never be the same. I don't really wanna hurt you but I can't control the pain. አንተ ምን ሆናል? ከሰብሊ ጋር እንደሆነ አንድ ላይ ናችሁ። ልቧ ግን ከኔ ጋር ነው።
ቆይ ደግሞ ምን ማለት ነው? ይሄ ሰይጣን ምን እንዳስነካት አላውቅም። ልቧ ከነ እየሸፈተ ነው። እሺ አሁን ደግሞ ምን ተሻለ? እዚህ ትምህርት ቤት እንዳይመጣ ግዴታ እግሩን መስበር አለብን። አታስብ፣ አንተ ከፈለክ እናደርገዋለን። እኛ አይደለም እናደርገው፣ ሰው ቀጥረን እናስደብድብ። እሱም ቢሆን አሪፍ ሀሳብ። በምን ፍጥነት ቤት በኩል እኮ ነው ልቧ እንደሰረቁ ማወቅ ያቃተኝ። በቃ አንተ አትጨናነቅ። በቅርቡ ሰብረን ስናስቀምጠው ከአጠገቧ ይርቅ የለም። እንዴት አድርጌ ነው የድሮ ፍቅራችንን መመለስ የምችለው? ምን ያው በቃ ከአጠገቧ ባለመራቅ ነው። አጠገቧ ሰውን አታወራኝም፣ ፍስስ ነው የምትለው። ደግሞ እኔና እሷ አብረን ስንሆን ከየት መጣ ሳለው ይመጣና ሙዳችንን ቡክም ያደርገዋል። ቢሆንም አንተ ተስፋ መቁረጥ የለብህም። እሱ እንደሆነ ሆን ብሎ ነው በእሷ ፊት ስተት ሊያሰራ ነው። አውቃለሁ፣ ግን ሳይሆን ደሜ ይፈላል። በቃ አንቀ ግደለው ነው የሚለኝ። ይገባኛል። ልጁ እኮ የሆነ እርጉም ነገር ነው። ግን በቃ አንተ በእሷ ፊት የዋህ ነው መሆን ያለብህ። እሞክራለሁ፣ ግን ግዴታ የሰይጣን እግሩን መስበር አለብን። እሱ አታስብ፣ በቅርቡ ዋጋውን ሰጥቷል። ያዝ ብለ ኧረ መምህር ባለፈው እሱ ዝም በል እንዳፈሳ። ቆይ ግን ለምንም ነው ያልከው? ምን እኮ እንደምል ግራ ስለገባኝ ነው። ስማ፣ እኔ ደሳለኝ ውሸት እንደማልወድ ታውቃለህ አይደለም? ኧረ አዎ እናውቃለን። አንተ ተው፣ እኔ አውቃለሁ እና በደንብ ነው የማውቀው። አይደለም ዋሸው እሱ ምራስ አንድ ያወሸው። ኧረ ራስህን ያወሸው አንተ። ዝም ብለው ልትዘድ ነው በል። ራስህን ያወሸው እኔ? አዎ አንተ። በቃ ዝም በል አትንጫጩ። ግን ምን እንደዋሻችሁ አውቃችኋል? ታውቃላችሁ እንጂ ታዲያ ሳታውቁ ነው እንዴ አንተ እየተባባላችሁ የምትገባበዙት? ያው አምልጡ ነው ዋሸን ብለን እኮ ነው። አንድ እድሜው ያልደረሰ ልጅ ከቤቱ በማስወጣት ሰፈር ለሰፈር እንዲያውደለድል በማድረግ በአገር ላይ ኪሳራ አድርሳችኋል። እኛ? አዎ እናንተና ግብረ አበሮቻችሁ። ሪዝም ዘንድሮም ወይኔ ወንድሜ፣ ወይኔ ዝም በል ወንድሜ። ፌንት ነግሮ እኮ ነው። ይነቃል። ፌንት አድርጎ የወደቀን ሰው እንዴት ማስነሳት እንደሚቻል እኔ አውቃለሁ። እንዴት? መምህር በቃ እስቲ አንድ ተማሪ ላክና ከቤት አስመጣለሁ። ቶሎ ቆይ፣ ክብሪቱ ለምንድን ነው? ለወደፊት ትምህርት ይሁን። ሰው ፌንት ሲያደርግብህ ክብሪት ትገዛና ወረቀት ለኩሰ መሀል እግሩን ስታቃጥለው ባንዴ ይነቃል። ምን? አዎ። ስለዚህ በላሁን ጫማውን ፍታለት። አይ ካልሽ ይሸጣል። አፍንጫህን ያዝና ፍታለት። ያው እኔ ፈተዋለሁ። የእርሶ አፍንጫ እኔ ሳሊዝም እርሶ ከሚታመመው ማን ይነሳል? እርሶ ከሚታመመው እርሶ ጤኖት ይሻላል። አዎ ደህና ነኝ። አሁን በጣም ደህና ነኝ፣ እግዚአብሔር ይመስገን። አንዳንዴ እንደዚህ ያደርጋል። አሁን ደህና ነኝ። ቁጭ ብለን መነጋገር እንችላለን። ተረጋግተናል። ስለዚህ አሁን ሞላ ፌስታሉ የሚባል ላቫያጆ ተወስዱኝና ያሬድን ይዘነው እንመጣለን። በደስታ እንዴ! ደስ ይላል። እርሶ አሁን እንሄዳለን። ደስ ይለኛል። አንተ ምን ማለት እንዴ? እንዴ ሚላክታ እዚህ ጋር ከቀጠሉ እኮ ለዚህ ድረስ ነው የሚለበልበኝ። እዛች እስከናታ የራሱ እንዴ መቼ ነው የምንሄደው? አንሄድም እንዴ? እኔ ማውቀው ሌላ ሰው ከሰማ ያው ክብሪት ገዝቼ ኧረ እንዴ እርሶ ለምን ይለፋሉ? አሁን ስለ ያሬድ የሥራ ቦታ ስለ ላቫጆ ባለቤት የምጠይቃችሁ ትመልሳላችሁ። ደስ ይላል። ለእርሶማ በደንብ ደስ እያለን ነው የምንናገረው። የፈለጉትን ጠይቁ። ምርጫም ዳሽሞ የፈለጉትን ለእርሶ እንዴ አሁን ተረጋግታችሁ እሺ ማለት ነው። እሺ አንተ ቆይ ምንድን ነው አላማ? ይሄንን ጥያቄ ደገምሽብኝ አምስልሽ ካልመለስክልኝ አሁንም ደግመዋል። ኦኬ፣ ስለኔ ማወቅ ከፈለግሽ ይላስ ይባላል። ስምህን ሳይሆን ማንነትህን ነው ማወቅ የፈለኩት እኮ። ስሜ እኮ ማንነትን ይገልጸዋል። ታውቃለህ፣ አላምንህም።
የሆነ ድብቅ ተልኮ ያለክ ነው የምትመስለው። የምን ድብቅ ተልኮ? እሱን ስደርስበት የምነግርህ ይሆናል። አሁን ግን ለጥብቅ ጉዳይ ነው የፈለግኩ። የምን ጉዳይ? ቦይፍሬንድ እንድትሆን እፈልጋለሁ። ምን? አትደንግጥ። እኔን የመሰለች ቆንጆ አግኝተህ? አይ አትርበትበት እባክህ። ሰብሊ ላንተ ያላትን ስሜት ማወቅ ስለፈለግኩ ነው። እንደዛ ነው እንዴ? አዎ እንደዛ ነው። ስለዚህ የሰብሊን ስሜት ለማወቅ ከኔ ጋር ሆነህ በደንብ እናስቀናታለን። ቆይ ይሄንን ማድረግ ላንቺ ምን ይጠቅምሻል? ምክንያቱም አንተን ስለማምነህ። እሺ እንዳፈቀረችኝ ካወቅሽ በኋላስ? ያኔ አጠገቤ እንድትደርስ አላረግህም። ምክንያቱም እህቴ በመጣው በሄደው ሰው ሁሉ ስትጎዳ ቆሜ ማየት አልችልም። ገብቶኛል። ባላፈቀረችኝ ብለህ ጸልይ። አለበለዚያም እሱን ሲደርስ የምናየው ይሆናል። ሌሎት ሰማ። አሎ መምህር፣ እንደምን አለ? ደህና ነኝ። እንዴት ልደውል ቻልክ? ያው ስለ ያሬድ ላናግርህ ነው እኮ። ስለምን? ያሬድ ያለበትን አውቄያለሁ ልልህ። እሱማ እኔም አውቃለሁ። እስካሁንም ዝም ያልኩ ያንተ ንዴትና ብስጭት ልጅህን ወደ ቀልቡ መመለስ እንዴት እንደምትችል አሳየኝ ብዬ ነው። ቆይ የደወልከው ልትመጻደቅብኝ ነው? እንደዛ እንዳደርግ እንኳን ሙያ አይፈቅድልኝም። አሁን ለምን እንደደወልክ ብቻ ንገረኝ። ልጅህን በሰላማዊ መንገድ ወደ ቤት ልመልስልህ ብዬ ነው። ይህን ልነግርህ እኮ። ያሬድ? አዎ ያሬድ። እንዴት አድርግ? እሱን ለኔ ተወው፣ ግን አንተ አንድ ነገር ልታረጋግጥልኝ እፈልጋለሁ። ምንድን ነው የማደርግልህ? ያሬድን ካናዳ እንደማትልከው ማረጋገጫ እንድትሰጠኝ እፈልጋለሁ። ጥሩ። እኔ ማረጋገጫ የምሰጠህ ያሬድ ከዛች ልጅ ጋር እንዳይገናኝ ስታደርግ ብቻ ነው። ትምህርት ቤት ግቢ ውስጥ እያሉ ፈጽሞ እንዳይገናኙ ማድረግ ይቻላል። ከትምህርት ቤት ግቢ ውጭ ግን መቆጣጠር ያንተ ኃላፊነት ነው። ጥሩ። አሁን ያሬድ አንተ ጋር ነው ያለው? አሁን እኔ ጋር አይደለም። ታዲያ የት ነው ያለው? አሁን ስራ ቦታ ነው። እናም ዛሬ አግኝቼ አናግረዋለሁ። የምን ስራ? እስካሁን አልሰማህም እንዴ? ያሬድ እኮ ለአብያጁ ተቀጥሮ እየሰራ ነው። ምን? የኔ ያሬድ ነው? መኪና ጣቢው ነው? ይህን ሳይ በጣም ነው የገረመኝ። ያሬድ ራሱን ለመለወጥ ተግቶ ይሰራል ብዬ በፍጹም አላመንኩም። ወይኔ ተሰማ፣ እኔ በህይወት ያለው ልጅ ቀን ስራ ይስራ። ቅር አለህ እንዴ አቶ ተሰማ? እሺ መቼ ነው የምታገናኘኝ? ነገ አገናኛችኋለሁ። እሺ እመጣለሁ። አይ አቶ ተሰማ፣ የተጣመመ ብረት የምታቃናው በዘዴ እሳት እያስነካ ነው እንጂ ዝም ብሎ በጉልበት አይደለም። ሃይ ማክቤት። ሃይ እንዴት ነህ? አይ ቲንክ በእርግጠኝነት ሄቨን ቆመ እየጠበካት ማለት ነው። አዎ ምን ነው? ስንት ነው የከፈለች? ለምን? እንደ ፍቅረኛው አክት እንድታረግ ስንት ነው የከፈለች? አንተ ያማል እንዴ? አሜን። ታዲያ ምንድነው የምትቀባጥረው? አልቀባጠርኩም። የጠየቅኩት ጥያቄ ትክክለኛ እንደሆነ አስታውቃል። እኔ እኮ ፍቅረኛዋ ነኝ። ኧረ እባክህ ማስመሰሉን ተውና እውነቱን ንገረኝ። አንተም ጄሪም ሄቨን የምትሆን ሁላችሁም ያስመሰላችሁ እንደሆነ በደንብ አድርጌ ነው የማውቀው። ለምን እናስመስላለን? ምክንያቱም እኔን ከሷ ለማራቅ አንተ እንደ ፍቅረኛ አክት እንድታረግ ከፈለች። አሁን ከኋላችን እየመጡ ነው። ስንት እንደከፈለች ንገረኝና እኔ ጥፉን ልክፈል። ከዛ ጥፍበል አማኛለህ ጎች። እስከ ዛሬ ድረስ የሚሆን ነገር ስቀባጠር ዝም ያልኩ ከእርግቤ ጋር አንድ ትምህርት ቤት ስለምትማር ነው። ቆይ ባልማር ምን አባልታ በአንድ ቡጢ ካፈር ጋር ደባልቃለሁ። ኢዮስያስ ነው እንደዚህ ለማድረግ የምታስበው? ማን ነኝ ብለህ ነው የምታስበው? ኢዮስያስ ነኝ። አንተ ልጅ ትዕግስቴን አትፈታተነኝ። የፈለግከውን ነገር ማምጣት ትችላለህ። ትሰማኛለህ? ነው እኔ ላይ የምትዝበት ሰው አይደለም። ገባህ? ነው። አዎ ነው። አዎ። ምን እያልክ ነው? ራሱን ጠይቂው እንዴ! ይሄን ደግሞ አይመለክ እንዳይመስል። ምን ልታመጣ ነው? ምን እየሆናችሁ ነው? ራሱን ጠይቂው እንጂ ደግሞ አይመለክ እንዳይመስል። ምን ልታመጣ? እባክህ ልቀቂኝ። ይፈል ኢዮስያስ ማን እንደሆነ ባላሳየህ ኢዮስያስ አይደለሁም። እሺ ማክቤል፣ ቆይ አንተ እንዴት እንደዚህ ታደርጋለህ? ባንቺ መጣብኝ አርግቤ። ቆይ ምን ብለው ነው? የውሸት ፍቅረኛዋ ነኝ ያለ አጉል ነገር መቀበጣጠር ጀመረ። ከዛም በኋላ እኔ ማልቻልኩ። እሺ እባክህ። ከዛስ? በርግቤ የመጣብኝ ሰው እንደማለት ታገስ አሳየውታ። በርግቤ የመጣውን? አዎ በርግቤ። በሱ የመጣብኝ ሰው ማንንም አልታገስም። እሺ ይሁንልህ። እሺ በቃ አሁን ተረጋጋ። ሰማኛለህ ጎረምሳ?
ተሳስተከም በኋላ እርግብ ያጠገባይ የኔ እናንተ ነገር መጥፎ ደረጃ ላይ ነው እሺ የሚደርሰው። አትሳሳት። የኔ እናንተ ነገር ጀመረ እንጂ አላበቃም። የቁም ቅዠት ነው የሆነብህ። ኢዮስያስ ማን እንደሆነ ያሳያለሁ። እሺ ልቀቅ። ቆይ ማክቤል ምንድን ነው ያደረከው? ጥሩ ነው ያደረኩት እርግቤ። እባክህ ድምፅህን ቀንስ፣ ሊሰማን ይችላል። ወይኔ ሄቨን፣ ምን አይነት ጉድ ውስጥ ነው የገባሁት? እኛ ምን ብለን ነው ያሬድና ዳሻኛን የሰጠነው ብለን ነው የምናወራው? ኧረ እኛ አይደለንም። እና ማን? ሌላ ሰው ነገራቸው፣ እኛ አብራራንላቸው በቃ። ስለዚህ ጥፋት የለብንም እንደሱ ማለት ነው። ግን የጥፋቱ መነሻ እኛ አይደለንም ነው። አንተ ሞኝ ነህ እንዴ? ለያሬድና ላሻንቲ የጥፋት መነሻ መድረሻ የሚባል ካልኩሌሽን የሚያርፉልህ ይመስላል? ቅድም እግር ሲቃጠል እኔ ዝም ብዬ ማየት አለብኝ እንደማለት ነው አይደል? አንተ አይምሮን ያማ እንዴ ቢደው ቀባጥረው። አሁን አንተ አይደል እንዴ ወጦ የቀጠነ ብለሽ እንት በሽንት እንኳን ደግሞ ማን ነው ጥፋተኛ ምናምን ይላል። ተቀጣዩ ተጨነቀኛ፣ ግራ ገባኝ። ምን ላድርግ? አንተ ድሮም ወሬ አለብህ። ጨሻው ምንድነው የምናደርገው ነው አቡሽ? በቃ ሄደለ ጀሞ የተፈጠረው ነገር እናግራቸዋለን። ከዛም ማየት ነው። ምን አይነት ጣጣ ነው በእናታችሁ? ውይ እዚህ መከራ እዛ መከራ ላይፋችን ሆነ በቃ ዛራና ቻንደራ አዳቡሽ ገጠምክ። አንተ ራሱ ገጠምኩ እያልኩኝ ነበር። አስካንዴ እንድርገማ እዚህ መከራ እዛ መከራ ላይፋችን ሆነ ዛራና ቻንደራ። እዚህ መከራ እዛ መከራ ላይፋችን ሆነ ዛራና ቻንደራ። በቃና ወይ ምን ለማድረግ እየሞከርክ ነው? አንቺ አይደለሽ እንዴ እንደ ፍቅረኛ አክታር ስትይኝ ነበር? እና ያልኩህ እንደሆነ አንድ ፍቅረኛ ሊያደርግ የሚገባውን ነገር ነው ያደረኩት። ኧረ የተደባደርከው ምን አስበህ እንደሆነ የማይገባኝ ጅል ነው እንደ የሚመስልህ? እስቲ ተናገሪ፣ ምን አስቤ ነው? የሆነ ነጥብ ለማስያዝ ነው። ሰሚኛለሽ ሄቨን፣ ይሄን ነገር ያደረገው ሆን ብሎ ነው፣ አንቺ ላይ የሆነ ስሜት ለመፍጠር ብሎ። ምን አይነት ስሜት? ወንድ ልጅ የተደባደበላት ሴት ምን አይነት ስሜት ነው የሚሰማት? ያው ስለሱ ደጋግመሽ እንድታስቢለት ነው፣ አለቀ። ጄሪ፣ ቆይ ለምንድን ነው የማትተኝ? ኧረ እባክህ ለምንድን ነው የምተው? እቺ ልጅ እኮ ወንድ ልጅ ቀና ብላ እንኳን አይታ የማታውቅ ሴት ናት። እባክህ አንተን የመሰለ የሴት ጭልፊት ሲጠጋ ዝም ብዬ ላያት ነው? ሰሚኛለሽ? ያለን ግንኙነት እውነት እንዲመስል ስል አንድ ፍቅረኛ ሊያደርግ የሚገባውን ነገር ሁሉ አድርጌያለሁ። ግን ከዚህ በላይ መታገሳች። ታዲያ ወዴት ነው? እቺ ሰይጣን የለች። ሄድ ጠርግ በል እቤት ራሱ እንዳላገኘህ። እሺ ጄሪ፣ ግን ልክ አላደረግሽም። ምን ማለት ነው ልክ አላደረግሽም? ጠርግ በል። እንደው ምን አለ ጁሲያስ ይዞ ካፈር በደባለቀው ነው። አረ ጄሪ፣ እንደሱ አይባልም። ይገላግለኝ ነበር፣ ጥሩ ነበር የሚያደርገው። ምን እንደው ይላል ጉልፋቶ ደግሞ ምን ያህል በዚህ ሰዓት የሚደውለው? ጄሪ፣ በቃ ማክቤል በእኔ ምክንያት ስለሆነ እንደዚህ ሆኖ መሄድ አለ። አረ ሄለው፣ አንተ ምንድነው አስር ጊዜ ሄለው ሄለው የምትለው? ውይ የኔ አዋዜ፣ የኔ ሰናፍጭ አበሳጮሽ እንዴ? አሁን ምን ፈልገህ ነው የደወልከው? የወሰድሽብኝን መልሽልኝ። ምንድነው መልስልህ? አረ ሽምጠጣ፣ አረ ባላየ ጄሪ ሙች አልሰማሽም። ሰው የሆንከውን ትናገር እንደሆነ እንግዲህ ተናገር። እኔ ለራሴ ደሜ ፈልቷል። በዚህ ስልክ አናትህን ነው የምልህ። እሺ እንዴ ጄሪካ እናቴ ነይ ምችኛ። ይኸው እሱ ነው የቀረሽ፣ ምችኝ። አሁን ወደ ታብዛና ለምን እንደደወልክ ተናገር። እኔማ ቺኳን አገናኛለሁ ብለሽ ስለቀጠርሽኝ ይኸው እየጠበቅኩሽ ነበር። የታን ቺክ? የቦቼን ግጣም ነዋ። እሷን ነው እንዴ? አዎ እሷን ነው። እኔ እንት ናችሁ። እሷማ አንተን አልፈልግህም ብለሃለች። እኔ አሻንቲን? አህ እኮ ለምን? ያው ወረኛ ሰው አይመቸኝም ብላለች። ካልተመቻት ደግሞ መብቷ ነው አይደል እንዴ? እንዴ እንደዛ ከሆነ አንቺ ጋር ምን ታደርጋለች? ምን ማለት ነው? ጄሪዬ ግን ፒስ ነሽ አይደለ? አሻንቲ ምን ለማለት ፈልገህ እንደሆነ ተናገር። ባክሽ በወሬማ ከኔ አትብሽም። እንዴ ምን ትላለች እቺ? ይሁን ሾካካ ሞዛዛ ምን ይመስላል ይሄ? ነው ጄሪ? አዎ ነው። ምን ልታመጣ? ውይ አንቺ ግፍ! አንቺ ግን ግፍሽ እኮ ግፍ አይደለም። እቺ ካጣብሳለሁ ብለሽኝ ቀጥረሽኝ አሰፍሰፌ ብዬ ስጠብቅ ያው ቀረሽ። እንግዲህ ባልከው አፍ ውስጥ ጨርቅ ጠቅጥቀበት። እሺ እኔ ነው? አዎ አንተን ነው። አይ ጄሪ፣ እኔ እኮ ምንሽ ደስ እንደሚለኝ ታውቂያለሽ? ምን ደስ ይልሃል እባክህ? 40 ክንድ የሚያክለው ምላስሽ፣ የቆመ እባብ የሚያክለው ሰውነትሽ፣ አካፋ የሚያክለው እግርሽ እንዴት ደስ እንደሚለኝ። ምን አልክ አንተ? ጭራሽ ዘጋው። ኧረ ለመተዋወቅ ከኔ ጋር ሰፋጣ አሻንቲ ምላሳ ደወለች። አላነሳ እረርድብን ትያታለሽ። አላነሳ እንዴ ጭራሽ አያነሳም። እንደው እኔ ጄሪ ማን እንደሆንኩ ባላሳየ ሞቻታለሁ። እንዴ እንደዚህ አይነት ድፍረት ከኔ ጋር ያሬድ፣ ቆይ እያልከኝ ያለው ነገር የምርህን ነው? አዎ ቤዚ፣ እኔ ራሴ ሊለ ነገር አግብቻለሁ። እና አቶ ደሳሌ ላቢያ ድረስ መጡ ነው የምትለው? አዎ ቹቻ። እና እሺ ቆይ ያናገሩት ሞላን ነው? አይደለም ማሚን የስራውን ባሉካ
ከዛ ምን እንዳወሩ አላውቅም። በቃ ማሚ መጣና ላናግር እፈልጋለሁ አለ። እሺ ከዛስ? በቃ እስከዛሬ እየሆነ ያለውን ነገር በሙሉ እንደሚያውቁና ከመኮንን ጋር ጠጠር ማምረስ ሄደን እንደተፋለመ ከዛ ደግሞ ቀስቴና እሱ ሪንግ ውስጥ ገብተው እንደተፋየቱ በቃ ሁሉንም ነገር ያውቃሉ። ወይኔ ባባቢ ሞት። ቆይ ይሄን ሁሉ ነገር ማን ነገራቸው? እኔ እንጃ፣ ግን በቃ ስራ ቦታ ድረስ መሰሰሎች መጡ እንዴት እንደደነገጡ። ታዲያ ሬዲዮ መጨረሻችሁ ምን ሆነ? በቃ ከጋሼ ጋር በስልክ እንዳወሩና ካናዳ የሚለውን ሀሳብ ለመተው እንደተስማሙ ነገር። ቆይ ስለዚህ ነገ ትምህርት ቤት ልትመለስ ነው ማለት ነው? አዎ እሳቸው እያሉ ያሉት እንደዛ ነው። እኔ አቶ ደሳለኝና ጋሼ በሚሉት ሀሳብ ከተስማማን ወደ ቤት እንደምመለስ ነው ነገሩኝ። ግን ከልባቸው ነው እንዴ ሬዲዮ? ቹቻ እኔም እኮ ማመን ያቃተኝ እኮ እሱ ነው። በእናትሽ እኔ ግን ይሄ ነገር ጥሩ ይመስለኛል። እኔም እኮ አስፈራኝ እሱ ነው። ወይስ ጋሼ ተስማምቻለሁ ብሎ ካስገባኝ በኋላ አንጠልጥሎ ይወስደኝስ? በእርግጠኝነት አቶ ደሳለኝ በዚህ ጉዳይ ላይ የሆነ ስምምነት አድርገው ሊሆን ይችላል። እና ነገ ተምሮ ሂድ እያላችሁ ነው? አዎ ትሄድና ያለውን ነገር ትሰማለህ። ምናልባት እኮ አባትህ ተጸጽተው ሊሆንም ይችላል። ኧረ እኔ ግን ፈርቻለሁ። አትፍራ ያሬድ፣ ብቻ ሁሉም ነገር በሰላም እንዲያልቅ እንጸልያለን። እሱ ጥሩ ሀሳብ ነው ቤዚቲ። ግን ደግሞ አቶ ደሳለኝ ይሄን ሁሉ ነገር እንዴት አወቁ? እኔም እኮ ግራ የገባኝ እሱ ነው። እኔ ግን ለምንድን ነው አይምሮ አንድ ቦታ እየሄደ ያለው? የት ሄዷል? ጸጋ ጋ። ቆይ ሰይን በማድረግ ምን ትጠቀማለች? ተው ያሬድ፣ ጸጋ ይሄ ነገር ውስጥ አትገባበትም። ቹቻ ዝም ብላ ስቀባጥር ነው። ወድጄ እኮ አይደለም ቤዚቲ፣ ግራ ቢገባኝ ነው። እና አንቺ ግራ ከገባሽ ራስሽ ግራ ተጋብተሽ ሰው ግራ ታጋቢያለሽ እንዴ? ቤዛውን ሰው ነገር ነው ጭምጭ ያ በጣም ተጨነቀ። ማክቤል እንዴት ነው ተረጋጋ? እንዴ ወዲያው እኮ ነው የተረጋጋሁት። ግን የፈለገ ቢሆን መደባደብ አልነበረብህ። እኔ እኮ ነገር የሆነት ይምሳል ብዬ እንጂ መደባደብ ፈልጌ አልነበረም። እሱ እኮ ገብቶኛል። ግን እኔ ደግሞ ከልክ የበለጠ መስዋዕትነት አልፈልግም። ታውቂያለሽ ይፈን፣ እኔ ግን ከሱ ይልቅ ጄሪ ነች ያናደደች። ተው በእናትህ በሷ አትናደድ። ያው እህትህ አይደለች እንዴ? የፈለገ ነገር ይሁን ቢያንስ ለመለወጥ እየጣርኩ እንደሆነ ታውቃለች። ምን አለ ብትረዳኝ። እሱን ነገርህን እኮ ስላላስተዋለች ነው እንጂ በክፋት አስበው አይደለም። እሷ እንድታስተውል የግድ መናገር ነበረብኝ? መናገር ያለብህ እንኳን አይመስለኝም። እሺ አንቺ እንዴት ምን ትመክሪኛለሽ? የያዝከው መንገድ ጥሩ እንደሆነ ነው የሚሰማኝ። እርግጠኛ ነሽ? አዎ ትንሽ ህመም ተሰማኝ። እስኪ አይዞህ። እሺ አመሰግናለሁ። በቃ ወደ ቤት ሂጂ። አንተ የት ልትሄድ ነው? ቤተክርስቲያን። የምርህ ነው? አዎ የምርህ ነው። በርታ እሺ። ቻው። ብራቮ ማክቤል፣ አሁን ጭውውቴውን እያሳመርኩ። እዲ ቃጂና ይላል። ቃጂና ፒስ ነሽ? እባክህ ምን ፒስ አለ? ቆይ አንተ ግን የታበህ ሄደህ ነው? እኔ እንጃ። አንቺ የት ሄጄ ነበረ? እኔ ራሱ እኮ ደጋግሜ እያሰብኩት ነበር። የት ሄጄ ነው? ምኑን? የት ሄጄ እንደነበረ ነው። ቃጂናዬ በእናትሽ እስኪ ንገሪኝ፣ የት ሄጄ ነበር? እስቲ አንተ አፍህን ቆንጥጥ። ይኸው እንደዚህ አሻንቲ። ወይ ቃጂናዬ፣ ምን ልሁንልሽ? ምን ትሆኝልኝ? እባክህ ችግር ተፈጥሯል እንዴ? ማሽ ሲጀመርኛ ህይወት ላይ ችግር ሳይፈጠር ቀርቶ ያውቃል? አሁንማ ለመድ ነው፣ እሱም ለመደን። አሁን እኮ ተቻችለን እየኖር ነው። ኮይ ባት ነህ እናቴ። ለመሆኑ እሱ ምን ሆንኩ አለ? ማ ችግር ነው? እባክህ ዳይሬክተሩ ላቢያጆ መጥቶ ነበር። እንዴ የቱ? የፊልሙ ነው? አሻንቲ አልቀለድኩም። እሺ እና የምን ዳይሬክተር ነው የመጣው? የእኛ ሬት ትምህርት ቤት ዳይሬክተር ነው። እጭ አንቺ ሊማር ነው እንዴ? አሻንቲ ወይሽ ምን አሉ? እባክህ ያሬድን ከፋያ ጋር ሊያመቻቹ ታስበዋል። ይሄማ ጸዴ ሀሳብ አይደል እንዴ? እንዴ እሺ ሴታፕ ቢሆንስ? እሺ ቢሆንስ ምን እናመጣለን? እሳቸው መኮንን አይደሉ? አንፋለም። እሺ ምን እናመጣለን? ንገሪኝ እስኪ። ያሬድ እኮ ካናዳ ሊሰደድ ይችላል። እንዴ አንቺ ያምሻል እንዴ? ካናዳ ሄዶ እኮ ስደት የለም ምቾት እኮ ነው። ምችችት ስሚ፣ እዚህ ከኛ ጋር ፍቅር እያለ ከኩን ከሚያክ እዛ ሄዶ ማከኪውን ገዝቶ ቢልክልን ነው የሚሻለው። ግን ቆይ ማን ነው ላቢያጆ እየሰራ እንደሆነ ወይ ያላችሁ? ወይ አንዱ ሰለ ይሆናል። ቆይሽ በቃኛ ዝም ነው የምንለው እንዴ? ዝምማ አንልም። ታዲያ ምን እንበል? ዝም ጨጭ ነው የምንለው። አሻንቲ በቃ ጓደኝነት በቃ ይሄ ብቻ ነው። አንቺ ባይበቃስ? እሺ ምን ልታመጪ ነው? ይሄ ነገር እኮ እንደተስቦ እየተሳሳበ እኮ ከሌላው ጋር እያነካካል ነው። ወይኔ ቃል ይልቅ እሱ ምን አለ? እባክህ ላቤሌል ላስመጦት ፎንቃውን አግኝቶ እየተወካት ነው። እንግዲህ ይቻሙ ያጣፍጥለት። ደዊና ንገሪ። ምንድነው የምነግረው? ይኸውልሽ እንደዚህ በይው፣ በአንተና በፎንቃ መሀል ከነገ ጀምሮ ምን ሊፈጠር እንደሚችል አይታወቅም። ስለዚህ መቀማምሰውን ነገር ቀማምሰው። ምንድነው የሚቀማምሰው? ሸራም ከደላው ደግሞ ያታሳፍሪኝ። በላሽ ቀጥይ። አሻንቲ ኧረ አንቺ ልጅ አሳቀሽ ልገይኝ እኮ ነው እንዴ? ምንድነው? ተፋችኝ።
ጨው ምረጣና ምን እንደመጣልህ ነው እንዴ የምትቀደደው? እንዴ ምን ላድርግ? ግራውም ቀኙም እኮ ግብት ስላለኝ እኮ ነው። በእናቴ ሊለ ነው የደበረኝ። ባክሽ በቃ ፈታ በይ። ነገ ምን እንደሚፈጠር አይታወቅም። ሁሉም እኮ ፒስ ሊሆን ይችላል። ፈታ በይ። ተስፋ አደርጋለሁ። አይዞሽ አንቺ ምስኪን።